ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች ሐማድ ነኝ። ዛሬ ደግሞ ልክ እንደ ቲክታክ እንደ ዩቲዩብ ያለ አንድ የሶሻል ሚዲያ ፖፕ ላይቭ የሚባል አፕሊኬሽን የላይቭ ስትሪም መድረክ ነው። ስለሱ አፕሊኬሽን ሙሉ አከፋፈት እንዲሁም አሰራሩን ወደፊት በፓርት እያደረግኩ ልክላችኋለሁኝ። እሱም ቪዲዮ እየተከታተላችሁ ስራውን መስራት ትችላላችሁ። ዛሬ የማሳያቸው ፖፕ ላይቭ አፕሊኬሽንን እንዴት አድርጋችሁ ዳውንሎድ አድርጋችሁ ሬጂስተር አድርጋችሁ ሙሉ አሞላሉና ሙሉ ቬሪፋይ አደራረጉን እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ፖፕ ላይቭ አፕሊኬሽን ስልካችሁ ላይ ያልጫናችሁ ሊንኩ ዲስክሪፕሽን ላይ ያለላችሁ እንዲሁም ፕሮፋይል ላው ላይ በመሄድ ሊንክ አለላችሁ። እሱ ሊንክ ተጠቅማችሁ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ካደረጋችሁት በኋላ አከፋፈቱን በዚህ ስክሪን ሪከርድ እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። ያው ቀጥታ ወደ አፕሊኬሽኑ ላይ እንገባለን። አፕሊኬሽኑ ከሌላችሁ ዲስክሪፕሽን ላይ ያለላችሁ ዳውንሎድ አድርጋችሁ ወደ አፕሊኬሽኑ ስትገቡ ልክ እንደዚህ ያመጣላችኋል። እዚህ ጋር የሚያመጣላችሁ አፕሊኬሽኑ ላይ ብዙ አይነት አማራጮች ነው ያመጣላችሁ። ይታያችሁ ከሆነ ሎጊን ፌስቡክ፣ ሎጊን ዊዝ ጉግል፣ ሎጊን ዊዝ ኢንስታግራም እያላችሁ ነው። እዚህ ጋር ከፈለጋችሁ በኢሜል መክፈት ትችላላችሁ። እዚህ ጋር በስልክ ቁጥር መክፈት ትችላላችሁ። እነዚህ ሁሉ አማራጮች አሉ። ይቺ መካከለኛዋን ያልጠራውላችሁ ካሁን በፊት ጠፍቶባችሁ ከሆነ የፖፕ ላይቭ አካውንት ጠፍቶባችሁ ከሆነ ባይዳችሁ ፓስወርዳችሁን ካወቃችሁት ባይዳችሁ መግባት ትችላላችሁ። እነዚህ ግን ሌሎቹ አዲስ መክፈቻ ናቸው ከላይ ጀምሮ ማለት ነው። ዛሬ በጉግል ነው ቬሪፋይ የምናደርገው፣ በጉግል ነው። በጉግል ስታደርጉት ቶሎ ነው የሚከፍትላችሁ ራሱ አውቶማቲካል ቬሪፋይ ያደርግላችኋል። በስልክ ቁጥር ከሆነ ትንሽ ቬሪፊኬሽን ኮድ ካላከላችሁ ይዘገይባችኋል። ስለዚህ ዛሬ የምናየው ከላይ ሎጊን ዊዝ ጉግል የሚለውን ነክተን ኢሜይላችንን ሰተነው እንገባለን። ሎጊን ኢሜይላችሁን ስትሰጡት ልክ እንደዚህ ወደ አፕሊኬሽኑ ውስጥ ያስገባችሁና እዚህ ጋር የሚሞሉ አሉ። እነዚህን በደንብ አድርጋችሁ እየተከታተላችሁ ሙሉ ምንም እንዳትሳሳቱ። እዚህ ጋር እንደዚህ ሲመጣላችሁ ይታያችሁ ከሆነ እንግዲህ እዚህ ጋር ፕሮፋይል አስገቡ እያላችሁ ነው። ፕሮፋይል ከላይ ጀምረን ፕሮፋይል እናስገባለን። ደስ ያላችሁን ከጋላሪ መርጣችሁ ፕሮፋይል አስገቡለት። እዚች ጋር ደግሞ ስማችሁን ማስተካከል ከፈለጋችሁ ማስተካከል ትችላላችሁ። እዚህ ጋር ደግሞ የተወለዳችሁበትን ዓመተ ምህረት ከ18 ዓመት በላይ አድርጋችሁ ትሞሉታላችሁ። ከ18 ዓመት በላይ አድርጋችሁ ስትሞሉ ሙሉት። እዚህ ጋር ደግሞ ኢትዮጵያ ከሆናችሁ ኢትዮጵያው ላይ ያመጣላችኋል። ሳውዲ የተለያዩ ሀገራት ካላችሁ ደግሞ ያው ያስመርጣችኋል። ጀስት እነዚህ ሀገሮች ናቸው። እዚህ ጋርም ሰርች አድርጋችሁ ኢትዮጵያ ብላችሁ መምረጥ ትችላላችሁ። እዚህ ጋር ደግሞ ፊሜል እና ሜል እያላችሁ ነው። አብዛኞቻችሁ እዚህ ጋር ነው የምትሳሳቱት። እዚህ ጋር መሳሳት የሌለባችሁ ነገር ፊሜል እና ሜል እያላችሁ ነው። ወንድ ወይስ ሴት እያላችሁ ነው። እናንተ ወንድ ከሆናችሁ ሜል ብላችሁ ግቡ፣ ሴት ከሆናችሁ ፊሜል ብላችሁ ግቡ። ምንም ሳትሳሳቱ ማለት ነው። ስህተት እንዳይኖረው ቀስ ብላችሁ ሙሉ። ይሄ እዚህ ጋር ለምሳሌ ምን ወንድ ነኝ ሜል ብዬ ገባለሁ። ከዛ እዚች ጋር አይዲ ሞላለሁ። እዚህ ጋር ሞላውን አይዲ አብራችሁ እናንተም ትሞሉታላችሁ። 46 31 14 71 ብለን እንሞላውና እነዚህን መሙላታችንን እርግጠኛ እንሆናለን። ምንም መቸኮል አያስፈልጋችሁም። ሴቶች ናቸው አብዛኞቻችሁ ከላይ ፕሮፋይል የሚጠይቃችሁ። ፕሮፋይል አስገቡ። ያው እኔ ያስገብቶልኛል ራሱ የሆነ አሻንጉሊት ነገር። እዚህ ጋር እነዚህን መሙላታችሁ እርግጠኛ ሁኑ። እነዚህን ሁሉንም ማለት ነው። እዚህ ጋር ያለው መሙላታችሁ እነዚህን እርግጠኛ ከሆናችሁ ከታች ላይ ሰሚት የሚል አለ። ሰሚት ትሉትና ወደ አፕሊኬሽኑ ውስጥ ትገባላችሁ ማለት ነው። አፕሊኬሽኑ ላይ ስትገቡ ልክ እንደዚህ ላይቭ ላይ ያሉ ሰዎችን ያመጣልናል ማለት ነው። ላይቭ ላይ ያሉ ሰዎችን ሲያመጣልን ከታች ላይ 5 አይከኖች አሉ። ከታች 5 አይከኖች አሉ። በቀኝ በኩል ጥግ ላይ ያለችውን በመንካት ወደ ፕሮፋይላችሁ ጋር ትሄዳላችሁ። ወደ ፕሮፋይላችሁ ጋር ስትሄዱ አይሲ የሚል ይመጣል። አይሲ በሉት። ትንሽ ወደ ላይ ስክሮል በማድረግ ማይ ኤጀንሲ የሚል ትፈልጋላችሁ። እዚች ጋር ማይ ኤጀንሲ የምትላለች እሷን ክሊክ ታደርጓትና ትገባላችሁ። ክሊክ አድርጋችሁ ስትገቡ እንደዚህ ባዶ ቦታ ያመጣላችኋል። እዚች ጋር ጆይን ኤጀንሲ አይዲ እያለ ነው። እዚህ ጋር ሞላላችሁን አይዲ ትሞልታላችሁ 46 31 14 71
ከዛ ከስር ፕሊስ ኢንተር እያላችሁ ነው ሐማድ 99 ኮይንሻት ብሎ አመጣላችሁ የኔን ስም ማለት ነው። ከዛ ፕሊስ ኢንተር የሚለውን ነክታችሁ ኮንፊርም ትሉታላችሁ። ከታች ላይ በፍጹም እዚህ ጋር ያለውን ከስር ያለውን አይ ዋንት ቱ ኳይቲንግ ኤጀንሲ የሚለውን በፍጹም እንዳትነኩ ለ30 ቀን መስራት እንዳትችሉ ሊያረጋችሁ ስለሚችል ከስር አይ ዋንት ቱ ኳይቲንግ ኤጀንሲ የሚለውን እንዳትነኩ ወደ ኋላ ባክ ብላችሁ ተመለሱ። ወደ ላይ ስክሮል ታደርጉና ፌስ አውተንቲኬሽን እዚች ጋር መስጫ ቦታ አለች። እሷን ክሊክ በማድረግ የፊት አሻራ ትሰጣላችሁ። ይሄን ክሊክ ታደርጉታላችሁ። ከስር ስታርት ቱ የሚለውን በመንካት የፊት አሻራ ብርሃን ቦታ ሆናችሁ ሌላ ሰው ሳታስገቡ የፊት አሻራ ሲሰጡ አደራችሁ ሌላ ሰው አታስገቡ፣ ብርሃን ቦታ ሆናችሁ ስጡት። ቶሎ ሰክሰስ ይላችኋል። አንደርቪው 30 ሚኒት ካላችሁ ወደ ኋላ ትመለሱና ስለ ስራው የሚያስረዳንን ሰው ሰርች አድርገን እናገኛለን ማለት ነው። ያው እንግዲህ የፕሮፋይል ፔጃችን ነው እንዳትረሱ። በፓርት 2 ቪዲዮ የምሰራላችሁ ይሆናል። ከታች ላይ ቪዲዮ ምልክቷ አለች። እሷን ክሊክ በማድረግ ወደ ፕሮፋይል ወደ ላይቭ ስትሪም እያደረጉ ያሉ ሰዎች ጋር ይወስደናል። ከላይ ሰርች ማድረጊያው ላይ እንደሚታያችሁ እዚች ጋር ሰርች ማድረጊያ አለ። ከላይ ይታያችሁ ከሆነ ከላይ ሰርች ማድረጊያው አለች። እሷን ክሊክ በማድረግ ትገባላችሁ። ሰርች ማድረጊያው ላይ አሁን ሰርች ማድረጊያውን አይዲ ትጽፋላችሁ 46 31 14 71 ይሄን ሰርች ታደርጉታላችሁ። ከዛ ክሊክ ታደርጉና ፎሎ ታደርጉታላችሁ። ያው ፎሎ አደረኩት። ፎሎ ካደረጋችሁት ወደ ኋላ ባክትሉና እዚች ጋር ፎሎዊንግ የምትላለች ከላይ ፎሎዊንግ የምትለውን ክሊክ ታደርጓትና እዚህ ጋር አምጥቶልኛል። ከዛ ክሊክ አድርጌ እገባለሁ። ያው ክሊክ አድርጌ ወደ ገስቱ ያስገባኛል ማለት ነው። ያው ገስቱ ባዶ ነው። እዚች ጋር ያው ገስቱ ባዶ ስለሆነ እዚህ ጋር ገብቼ መጠየቅ እችላለሁ ማለት ነው። ያው ወንበር አለላችሁ። እነዚህን ክሊክ አድርጌ ገብቼ ስለ ስራው እንዳስረዱኝ መጠየቅ እችላለሁ ማለት ነው። እነሱም እስከሚያስረዱኝ ወይም እነሱ እዚህ ጋር ገስት ላይ ማውራት እስከምሰማ ድረስ ከፈለኩኝ እዚህ ጋር ያሉትን ኮይኖች እየሰበሰብኩ እጠብቃለሁ ማለት ነው። ከዛ ስለ ስራው መረዳት እጀምራለሁ ማለት ነው። ስለዚህ በዚህ መልኩ አድርጋችሁ አካውንታችሁን ቬሪፋይ አድርጉ። ስላሰራሩ ሙሉ ራሳችሁን ብቁ እስከምታደርጉት ድረስ ቪዲዮዎችን ለቅላችኋለሁኝ።